ወዴት ነው? እዚህ ታችን ታማ ማን ነው? ጓደኛችሁ ታሙ ልንጠይቀው ነው። እናንተ ቅድም አልመለስኳችሁም? ኧረ እኔ ከገጠር ገና በታታውን ገና መጋቴ ነው። ጡት አጠባለሁ። አራስን የሶስት ልጆች እናት ነኝ። ቸኩላለሁ ለራሱ እንዴ እኔ የ9 ዓመት ነገር ጥሞኑ ልሰራ ማልችል። እናንተ ቅድም አልመለስኳችሁም? ምንድነው አንቺ ልጅ ኮረደ ተው፣ አንዳንዴ ወጥቶ ይጫወታል። ምንድነው አንተ ምትለኝ? ምንድነው የምትለው? ያማል ለምን የምትማታው? ጠያቂ ነን እኮ። እሺ ማይክ ከፈለጋችሁ መጀመሪያ ክፈሉለት። እኔ ከገጠር ድረስ አይኑን አፍቆኝ ነው ጀመር። እኔ ነኝ የምከፍለው። ዝም ብለህ ንገረኝ። እኔ ነኝ የምከፍለው። 320 ሺህ ብር ነው። አንዳችሁ ክፈሉ። ልጁ ወረደ። ሲጀመር ይኸውልህ 20 ዓመት ነው ልጁ የኖረው። 10 ዓመት ሳይበላ 10 ዓመት በልቶ እንኳን እኔ ያክል ልከፍል ማለት ነው። ልጁ እንደሆነ በቁሙ ሙታል። ገደሉት፣ አወጣችሁታል። ለአሞራ ቀልቡት። እኛ ሲጀመር አይጠቅመንም። ገና እድልና ስለራሱ ወደዚህ ልን ነበር። በቃ እናንተ ገላገላችሁ። ቅበሩት። እዚህ አለቀ እኮ በቃ። የኔ አባት ኩላሊቱ አንዱ አይሰራም፣ አንደኛውን ላይን ተጠቀሙት። አውጣችሁ ሽጡት። አሁን እናንተ ጓደኛ ናችሁ? ግርግር እከፍላለሁ ብሎ ጓደኛ ናችሁ እናንተ? እኛ ጋሺ ይሄን እኮ ብሉት። እሺ እዛ ልጣችሁ። ኧረ እኔ በእናትህ ያችሁ እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት? ቀኖች ወይኔ ነርቼ ሳልጨርስ ነርቼ አደረስ ደስታው ሳያል ኧረ ወይኔ የገባብኝ ወይኔ ማበቃ የፈለከው ብር እሰጥሃለሁ። ተነስ ነው ብር ነው ያልከው እንዴ? ውሸት አመጪው ምን ወይኔ በጣም ቴንኪው ብራዘር። እሺ አመሰግናለሁ። ድጋሜ ለመግጨት ያብቃ። ትንሽ ሄደው ጉልበቴን ነው የሚያዞረኝ እንጂ ደህና ነኝ። አይ ስራ ፈጠራ ናት እቺ። ቴንኪው በጣም አመሰግናለሁ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100 ሺህ ብር ገባ። እንዴ ምሮ ወይኔ ግሬ ምኑ ተሰጣውን? ይሄ ከላይ እየበላችሁለት በቃ አለቀ እኮ። ይሄንኑ በእንጀራ ማቀርብላችሁ ምን አገባኝ? እኔ ስታይ ጎል መስለውኝ እኮ ነው። ጎል ይላል እንደ አናቴ ይቆ የልጅ ቡዳይ ከዚህ እናቶ ትንሽ